የስዊስ ዲያግኖስቲክስ ኢትዮጵያ መስራችና ስራ አስፈጻሚ ወይዘሪት የትናየት እንኳን በሰላም ወደ ሀገርሽ ገባሽ። አሜሪካን ሀገር በቆይሽባቸው ጊዜያቶች ሀገራችንን ብሎም በሀገር ደረጃ በአህጉር ደረጃ እንዲሁም በዓለም አቀፍ ደረጃ ድርጅታችንን በከፍተኛ ደረጃ ለማስተዋወቅ ያደረግሻቸው በጣም ጉልህ አስተዋጽኦችንና ከፍተኛ ግንኙነቶችን በመፍጠር እንደዚህ ተጽዕኖ ፈጣሪነትሽን በመቀጠል ለምታደርጊው አስተዋጽኦ ከጀርባሽና ከጎንሽ በመሆን ስታፎችሽ አመራር አካሉ ሁሉም ከጎንሽ እንደሚሆንና እንደዚሁ በዚህ እንደምንቀጥል ባለሙሉ ተስፋ ነኝ። ዛሬ በጣም ደስ የሚል ቀን ነው። ምክንያቱም ሚሚሻ የምንወዳት የስዊስ ዲያግኖስቲክስ ኢትዮጵያ ፋውንደር እና ሲኦ ከአሜሪካ ረጅም ጊዜ ቆይታለች። ከ3 ወር በላይ ኦልሞስት ለረፍት ነበር ሄደችው። በዛውም ስራ እየሰራች ነበር። በጣም ብዙ ስራዎችን ሰርታለች እና አሁን ወደ ስዊስ ተመልሳለች። በጣም ደስ ብሎናል ስለመጣሽ ብዬ። በጣም ነው የምንወደሽ። በጣም ሰክሰስፉል እንደነበር ቆይታሽ ያው በምናደርጋቸው ኮሚኒኬሽኖች አይተናል። ከዚህ በበለጠ ደግሞ በጣም ሻይን እናደርግ የበለጠ ስራ እንድንሰራ እግዚአብሔር ይጨመራል። ዴፊኒትሊ እሱን እናምናለን። በጣም ነው የምንወድሽ። እንኳን ደህና መጣሽ። ስለመጣሽ ደስ ብሎናል። በጣም ብዙ እኔ ስፔሻሊ ለእኔ ላይ ያለው ነገር ነው የቀለለልኝ። መውጣትሽ ደስ ብሎኛል። ምክንያቱም አንቺ ስኖሪ ብዙ ነገሮች ይቀላሉ። የኮሚኒኬሽን የምናምን ስራዎች በጣም ስሙዝሊ እንዲሰሩ እናደርጋለን። እኛ ደግሞ በቆይታችን በጣም በምንችለው ስራው እንዳይጓደል አደራ እንደሰጠሽን አደራችን ጠብቀን ስራውን በተገቢ ሁኔታ ቆይተናል እና በጣም ደስ ብሎናል በሱ። አንቺም ደስተኛ እንደሆንሽ እርግጠኛ ነኝ። እንወድሻለን። እንኳን ደህና መጣሽ። ስዊዝ ሲኦ ለረጅም ጊዜ አሜሪካ ነበሩና ዛሬ ያው በሰራተኛው ፍላጎት አቀባበል ልናደርግላቸው በጣም ደስ እያለን ማለት መጀመሪያ ያሰቡት ከማኔጅመንቱም በፊት ቀድመው ሰራተኞች ናቸው። የት ሄደች ይሉናል፣ ሁልጊዜ ይጠይቁናል እና ስለዚህ ቆየች እንዴት ነው የምንቀበላት የሚል ነገር ነበርና ዛሬ እሷን ለመቀበል በጣም ደስተኞች ነን። ስንናፍቃት ነበረ። እዛም ደግሞ ያው ለድርጅቱን ስራ ለመስራት ከተለያዩ ዩኒቨርሲቲዎች ጋር ከተላለቅ ዓለም አቀፍ ኦርጋናይዜሽኖች ጋራ ኮሚኒኬት ሲያደርጉ እንደነበረ ያው በዋትስአፕ ላይ ሁሌም አፕዴት እያደረጉን ነበረና ስለዚህ ዋናው ነገሩ እዛ ለድርጅቱ ወደፊት የሚወስድ ስራዎችን ለመስራት እንደነበሩ ነው የምናውቀው። ዛሬ ደግሞ መተውልናል። በጣም ነው ደስ ያለን። በእንደዚህ አይነት ሁኔታ ወደኛ ስለተቀላቀሉ ደስ ብሎናል። ሰራተኛውን በደስታ ሊቀበላቸው ነውና አሁን ደግሞ በአዲስ ይዘውት የመጡትን ትልልቅ ነገሮች አቅጣጫ አስቀምጦ ወደፊት የምንሄድበት ይሆናል ብዬ ተስፋ አደርጋለሁ። እንኳን ደህና መጣሽልን ሚሚዬ ነው ምላት። በጣም ነው የማመሰግነው። ህይወት ሞላ እባላለሁ። በስዊስ ዲያግኖስቲክስ ላቦራቶሪ የፋይናንስ ኦፊሰር ነኝ። እንግዲህ ላለፉት 3 እና 4 ወራት የስዊስ ዲያግኖስቲክስ መስራችና ባለቤት የሆነችው የትናየት ታምራት ለስራ ጉዳይ ከሀገር ውጭ ነበርሽና ከሀገር ውጭ በነበርሽ ሰዓት ለድርጅቱ ማደግ ለድርጅቱ አዳዲስ የስራ አቅጣጫዎች ብዙ ስትለፊ ብዙ ስትጥሪ እንደነበረ እናስታውሳለን። አሁን ወደ ሀገርሽ በሰላም መጥሻል። በዚሁም የተሰማኝን ደስታ እና ፍቅር ልገልጽልሽ እፈልጋለሁ። እንኳን በሰላም መጣሽ። እንኳን ከምትወጁ ቤተሰብሽ፣ የስራ ባልደረቦች፣ የሀገርሽ ሰዎች ጋር እግዚአብሔር በሰላም አገናኘሽ እላለሁኝ። በሚቀጥለውም እዛ ሄደሽ በፈጠርሻቸው የተለያዩ እድሎችና የተለያዩ ኦፖርቹኒቲዎች ድርጅታችን ወደ ተሻለ ብቃትና ወደ ተሻለ የስራ ደረጃ እንደሚያድግ ተስፋ አደርጋለሁ። እግዚአብሔር ዘመንሽን፣ ልጆችሽን፣ ቤተሰብሽን፣ ስራሽን ይባርክ። አመሰግናለሁ። ሰላም ሚሚ፣ እንኳን ደህና መጣሽ። በጣም ደስ ብሎናል። ናፍቀሽን ነበር። ስለመጣሽ እጅግ በጣም ደስ ብሎናል። ዌልካም ማለት ፈልጋለሁ። በተለይ ደግሞ እንደ ዲፓርትመንት በጣም ሰክሰስፉል የነበረ ቪዚት ነበር የነበረሽ። ፓቶሎጂን በሚመለከት ጥሩ ኮኔክሽኖችን ሰርተሽልን የመጣሽው ያ ኮኔክሽን ከድርጅታችን አልፎ ደግሞ ሀገራችንን በጣም የሚጠቅም ብዙ ሰብ ስፔሻላይዝድ የሆኑ ሰርቪሶችን መስጠት የሚያስችሉንን ኮኔክሽኖች ነው የፈጠርሽልን። በዚህም እጅግ በጣም ደስተኛ ነኝ። በጣም ላመሰግንሽ እፈልጋለሁ። እንደ ፕሮፌሽናልም እንደ ፓቶሎጂ ዲፓርትመንት ሄድም ይህንን በጣም ሪኮግናይዝ ማድረግ እፈልጋለሁ። ስለመጣሽ ደስ ብሎናል። ያው ሰክሰስፉል የሆኑ ጊዜዎች ከዚህ በኋላ እንደሚኖሩ አስባለሁ።
ቴንክ ዩ። የትናየት በጣም መልካም ሰው ነሽ፣ በጣም ቅን ሰው ነሽ። የትኛውን ቦታ እግዚአብሔርን የምትፈሪ ሰው ነሽ። አለቃችን ነሽ፣ ትሁት ነሽ። እግዚአብሔር በሰላም ወደ ሀገርሽ ስለመለሰሽ በጣም ደስ ብሎናል። ቀሪው ዘመንሽ፣ ቀሪው ጊዜሽ የተባረከ እንዲሆን ምኞታችን ነው። መልካምነትሽ፣ ቅንነትሽ እንዳይለየን ከእግዚአብሔር ጋር ወደፊት እንድትሄጂ ጥሩ ምኞታችን እንገልጻለን። ሚሚ እንኳን ደህና መጣሽ። በ4 ዓመት ውስጥ ብዙ ነገር ጥሩ ነገሮችን አሳልፈናል እና በጣም ደስ ይላል። በጎነትሽ፣ ጥሩነትሽ፣ ደግነትሽ ብዙ አመታቶችን አብረን እንሰራለን እና አሁን በሰላም ስለመጣሽ በጣም ደስ ብሎናል። ናፍቀሽን ነበረ በጣም ስለመጣሽ ግን በጣም ደስ ብሎናል የምር። ምን እንዳደረጉ አላውቅም፣ ግን የሆነ ነገር አድርገዋል። ግን ደስ ይላል፣ በጣም ደስ ይላል። አመሰግናለሁ። ግን ይሄ ነገር መደረጉ ይደረግ በማን ብር ነው የተደረገው? ዋናው መሰረታዊ ጥያቄ በጣም አመሰግናለሁ። እኔም ወዳቸዋለሁ በእውነት ወድሻለሁ። እንዴም በጣም ወዳቸዋለሁ። በጣም አመሰግናለሁ። አምስት ወንድሜ በአሁኑ ትንሽ ቀልዶብኛል። 4 ሰዓት ላይ 5 ሰዓት ላይ ሰዎች አሉ የሚያገኙት ብሎ የመጣው ስለመጣሁ በጣም ደስ ይላል። በአሁኑ ጉዞዬ እንኳን በእርግጥ ይገባኛልን ብዬ አምናለሁ። ይሄን ማድረጋቸው አይ ቲንክ ከሌላው ጊዜ የተሻለ ነገር ነው ብዬ ነው የማስበው። በጣም ትልልቅ አቺቭመንቶች አድርጌ ነው የመጣሁት። በተለይ ለውቤ ዲፓርትመንት ከሃዋርድ ዩኒቨርሲቲ ጋር ያንን ነገር መጨረስ ቀላል ነገር አይደለም። ትልቅ ኦፖርቹኒቲ ነው ለሀገሪቱ፣ እንደ ሀገሪቱ እንደ አፍሪካ ትልቅ ነገር ነው። ትልቅ አቺቭመንት ነው። በጣም ትልልቅ ኔትወርኮችን ሰርቻለሁ። የዋይት ሃውስ አዋርድ አግኝቻለሁ። በጣም ብዙ ነገሮች አድርጌ ነው የመጣሁት። እግዚአብሔር ከኛ ጋር ካለ በውስጣችን ያለው ትልቁ ዲቫይን ፓወር ቦታ እንደማይለይ፣ ዘር ቀለም እንደማይለይ፣ የትኛውን ቦታ ላይ ብንሄድ አክሰፕተንሱን እኛ የምንፈጥረው ሳይሆን እግዚአብሔር የሚፈጥርልን እንደሆነ በጣም ተረድቼ ነው የመጣሁትና ይሄም ደግሞ ከኔ ሳይሆን ከእግዚአብሔር ነው። እግዚአብሔር ይመስገን። ሴቶች ሆነን እንደዚህ ካደረግን ለብዙዎቻችን ምክንያት እሆናለሁ ብዬ አስባለሁ። መነሳሻ ምክንያት እሆናለሁ ብዬ አስባለሁ። መውደቅ እንደሌለብን ሁሉ ጊዜ በየትኛውም ሁኔታ ላይ መጠንከር እንዳለብን ሊቪንግ ዊትነስ ነኝ ብዬ አስባለሁ። እግዚአብሔር ይመስገን በእኔ ውስጥ ሆኖ እኔ መርጦኝ የሚሰራ እግዚአብሔር ሁሉ ጊዜ የተመሰገነ ይሁን። እንግዲህ ምን ትለፈልፍብናለች እንዳትሉ በቃ ጨርሻለሁ። በጣም አመሰግናለሁ። እናንተም ተነቃቅታችሁ ስለጠበቃችሁኝ ደስ ብሎኛል። ጂሲሲም ሰርተዋል። ገና በእኛ ውስጥ እግዚአብሔር ብዙ ነገር ይሰራል። ይሄ ቤት እናንተ እንደ ቤተሰብ እንደ እህት ወንድም ገና ወደፊት በብዙ ነገር ተነቃቅተን እንቀጥላለን፣ አብረን እናድጋለን ብዬ አስባለሁ። እኔ ኦፖርቹኒቲውን ፈጥሬ ዞር ማለት ነው ሁሌም የምፈልገው። ስለዚህ እኔ ኖርኩም አልኖርኩም እንደምትቀጥሉ አውቃለሁ። ደግሞ ዶንት ፎርጌት ህይወት ቅጽበታዊ ነው ሁሉ ጊዜም እና ብዙ ነገሮች እየፈጠርኩኝ ዞር ማለት ነው የምፈልገው እንጂ እንዴት ነው ወዴት ነው እያልኩ ብዙ ጫና ማበዛ ሰው አልሆንም ማለት ነው። የኔ ሳይሆን የሁላችንም ስለሆነ የኔ ከሆነ የሁላችንም ነው፣ የኔ ካልሆነ የሁላችንም አይደለም። ስለዚህ ለራሳችሁ ነው የምትሰሩት፣ ለራሳችሁ ነው የምትኖሩት፣ ለሁላችንም ነው። እግዚአብሔር ይመስገን ኃላፊነት ተሰምቷችሁ ነው የምትሰሩት። ስለዚህ የራሳችሁ ቤት ውስጥ እንደገና የራሳችን ቤት ውስጥ ስለተቀበላችሁኝ፣ ፍቅራችሁን ስላሳያችሁኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
በጣም ደስ ይላል። አልብሱኝ እንጂ እኔ እንዴት ራሴ ለብሳለሁ? አባዬ እንዴ እስቲ አልብሱኝ። ጉልበቴንም ሳሙኝ። እንግዲህ የምትድሩት ሰብካል። ቴንኪ ሶ ማች እኔ ጌታዬ ቴንኪ